ወይኔ ውስጥ አያምንም የኔ ውስጥ ተጠራ ፍልፍሉ ሄሎ መርሶ እንዴት ነህ? ደህና ነህ ወይ? እንዴት ነህ? ደህና ነህ? አለሁ ደህና ነህ ወይ? ጌታ አለ መቼ መጣ? ሰሞኑን መጣሁ። እንዴት ነህ? በእናትህ ጥሩ ነው። ምን እኔማ ምቾት አሰቃየኝ። ጥሩ ነው። እኔ የምልህ እንደው ጓደኛዬ ትዝ አልከኝና እስቲ አካውንትህን ላክልኝ። ምን አልሽ መርዚቲ? አካውንትህን ላክልኝ። እንዴ ኧረ መርዚ ምን ማስቸገር እኮ ይሆን? አንተ ጓደኛ አይደለህ እንዴ? ልክ ነህ መርዚ። አንተ እኮ ከላይ አልወረድክም እንጂ ጠይሞንክ እንጂ እኮ ከላይ ብትወርድ በቃ እሺ አንተ ጥሩ ሰው ቀረሮ ማለት እኮ ነው። በቃ ማትለወጥ አየህ፣ እኔ እንዳንተ ሲመቸው ክፉ አይደለም። ሲመቸው ክፉ ምን ያደርጋል? ኧረ ምን ማስቸገር ይሆናል? ልላክልህ አሁን ላክልኝ አካውንትን አሁን ላክልኝ። እኔ ላምጣው? ቆይ ልላክልሽ። አሎ ገብቷል። ይሄ ነው መርዜ። ወይዬ ቤኪ ገባልህ? ለአንተ እኮ ሰው ያንሳል። አንተ እኮ ሰው መባል ያንሳል። እንዴ ሰው ለኔ ምን አርጌ? ማን አለ ጓደኛዬ? ላንተስ ማን አለ? ይኸው ለ3000 ብር ምን አርጌ? ወንድሜ ያው በዚህ ጊዜ ካልተረዳዳን ማን አለ አንተ? እንደው ከባይሆን ግማሹን ልቀንስ ልላክልህ። አይዞ ሁሌ ከጎን ነኝ። እንደው ለሙሉ ምን አግኝተህ ነው ይሄን ሁላ ብር ለኔ? ያው ትንሽ የሆነች አንድ 20 ሚሊዮን ብር ዕጣ ደርሳኝ። ምን 20 ሚሊዮን ብር? 20 ሚሊዮን ጅብ ነህ? እሺ አንተ ከደረት እምብርት ይወፍር የለ ሚዜ መሆን የማልወደው ሙሽራዋን እንዳላማልላት ስለምፈራ ነው። እህን ምን ትያለሽ? እንደዚህ ብሎሻል፣ ሰምተሻል አይደል? ምን ትያለሽ? ይሄንን ብላ፣ ይሄንን ጠጣ። እኔ ነው ወዳ እንካ፣ ይሄንን ብላ። አንተ ደመጠጋበሽ ተዋን ጠጣ፣ ይሄንን ብሉ፣ ይሄንን ደግመ ሻፋ Aló. Hola, Carlos. ውጪ! ካንተ ጋር አልጨረስኩም። ንገሪኝ እስኪ ቆይ ምንድነው ያደረገች? አንተ ዝም በል፣ ካንተ ጋር በኋላ ጨርሳለሁ። አንቺ ግን ገንዘብሽን ቤት ለቀሽውጭ። ገንዘብሽን አልፈልግም። ከዚህ ቤት ደግሞ የትም ልቀቃል። የሰው ቤት ገብቶ አልወጣም ማለት ድርቅ ማለት አለ እንዴ? የትም አትሄድ። ከፈለሽ አንቺ ቤቱን ለቅሽ መውጣት ትችያለሽ። ምን ማለት ነው? ምን አልኩህ? እስኪ አሁን ያልከውን ድገመው። ከቤዛ ፍቅር ይዞኛል። እየቀለድክ ነው አይደለ? ንገሪያት እንጂ ቤዛ፣ አንቺ እስከኔ ፍቅር አልያዘሽ? ይዞኛል። ቆይ እናንተ ሰዎች ልታሳብሩኝ እንዴ? ሁሉንም ነገር አውቄዋለሁ። ሰራተኛ መስላ እኔ እንድሰልል ነበር አይደል ጓደኛሽን ገንዘብ ከፍለሽ ያመጣሻት? አንቺ ነሽ አይደል የነገርሽው? ኧረ ራሱን ያወቀው። ታውቂያለሽ? እስከዛሬ እዚህ ቤት ከሚገቡ ሰራተኞች ጋር ከአንዷም ጋር ፍቅር ይዞኝ አያውቅም ነበር። እና ከሷ ምን አየክ? አሁንማ እድሜ ላንቺ። ለእኔ የምትስማማኝ ሴት ነው የመረጥሽልኝ። ትሰሚኛለሽ? በፍጥነት ፍቺ እፈልጋለሁ። አንቺ ውሻ! ለቅሽም ነገር ምን ነው? ለቅሽም
ሰላም ዋላችሁ ዝም እንዴት ነህ? ሰላም ማብራት አይደል ነበር የተደወለው? አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ቃዱካ አስቸገረን በጣም እየነዘረን። ሀሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደ ብርድ ልብስ እየቋጨው ሰልፍ ነው መስመር ላይ እየተደወለ። አንተ ነህ ማለት ነው ያንተን ስም ነው የሰማነው። ከጎንደር እስከ ጅቡቲ ቀጠለ የተባለ። ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስም ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩኝ እንዴ። እስኪ ነው ያስካለች። እስኪ ያሳዩ ቆጣሪውን አጥፊለት። እንዳታጠፉ እኔ ካጠፋችሁ መለሳለሁ። እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው። እኔ እንደዛ አይነት ነገር አይመችኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩኝ። እስኪ ያሳዩ። ወይኔ አባዬ ኧረ ቶሎ አስወጣልኝ እባክህ። ኧረ ቶሎ አስወጣልኝ። እኔ አባቴ ሁሉ ፈርኒቸር ቤት ነው ለካ ብዬ ልክ እኮ ነው ቆጣሪ ብሎ የገባው። ኧረ ተው ወይኔ ሞተ እኮ ቆጣሪ አታጥፉ። በታይ ሰፈር የማያውቀውን መኪና ቆርቁሮ ይኸውልህ ሁለት ሰው ገልብጠው ክስ ላይ ነው ያለው። ሞተዋል። ውክልና ሞልቷል። እኔ የምታሰረው በቃ ቱሪ ፊ ኢንተል አባ ሹራ ድል ባለ ሰርጊ ሜደት ወልፍረን ጢላ ነው ሜት ጢላ ጢላ አምሃር ከወል ከሰ ካተኒ አደመን ኢትከን ፔስታ ለሞ አማማዊ መጠመረ ተዝል ወልብረቀት ጎሬ ካሴ ጽጌረዳን ሱና ካርካለ ፈንቡኔ ተርካ ወሊታ ቀብዱ ቬሎን ኩኒለ አከራሰት ጀላ ሂንታ በላሻኔ ወልቂት ወልብረት ቀጥ ጎደኒ ካሱ ቀብ ወልብረቀት ጎደ ይሳወሬ ወልብረቀት ጎደ ለስራ ሴቶች ግን ወደ አመራር መምጣታቸው አሪፍ ነው። አትስማሙም? ሶስት ወንዶች ብቻ ኦኬ። ሴቶች ራሳቸውን ተስማሙት። አሪፍ ነው። ሴቶች እድል ሊሰጣቸው ይገባል። ስልጣኑም እድሉም ጊዜውም ሁሉም ነገር ሊሰጣቸው ይገባል። ያው ከኩላሊት በቀር ያው ልባችንንም ኩላሊታችንን ሰተን ጨጓራው ታቅፈን ልንሞት ነው። ግን ያው ደስ የሚል ነገር ነው። ፍቅር ደስ የሚል ነገር ነው አይደለ? አሁን በዚህ ኩላሊቱ ጉዳይ ሲነሳ ፍቅር የሌላቸው እያረጉ የሚያወሩ ሰዎች አሉ። ፍቅር አለ። ፍቅር ደስ የሚል ነገር ነው። ትዳርም ደስ የሚል ነገር ነው ብዬ አስባለሁ። እንደማንኛውም ብቻውን እንደሚተኛ ሰው ትዳር ደስ የሚል ነገር ነው። አሁን ብዙ ሰው ትዳር ውስጥ ከገባ በኋላ ብዙ ነገር የሚያስፈልግ ይመስላል። ትዳር ውስጥ ከገባችሁ በኋላ የሚያስፈልጋችሁ ሶስት ነገር ነው። ፍቅር፣ ገንዘብ፣ ፓስተር ቸሬ። ፍቅርም ገንዘብም ይዛ ፓስተር ቸሬ ከሌላ ጉድ ነው። እሱ ሰውዬ ከሱ እምነት ውጭ ያሉ ሰዎችን ሲያስታርቃ ያለው ደስ ይላል። መታረቅ ግን ያው ቆም ብለህ ማሰብ አለብህ። ማለት ያው ሚስት ላይ ባትማግጥ እንኳን ንስሐ አባት ላይ እየማገጥክ ነው። አባ ይፍቱኝ። አንተ እኮ ፈታኸኝ ቀድመህ ሄደ ልጅ ወይ ፍታውና ልፍታ። አባይ መቼ ነው እረፍት አልቆ ስራ የምትጀምረው? ምን ነው የኔ ስራ መጀመር ምን አስጨነቀ ደግሞ? አይ ባለፈው ማየ ከትምህርት ቤት ስታመጣኝ ደላለው ደሳለኝ ደላለው ማለት ነው። መቼ ነው ያ ገፍላ ባልሽ እረፍቱ የሚያልቀው? መቼ ነው? በጣም ናፍቀሽ ነበር ሲል ሰምቼው እኮ ነው። ምን እረፍት ሲያልቅ ምን ሊሆን ነው አንቺ? ኧረ ተው ዝም በለው እንዴ። ባለቤትሽ ስራ ትቶ ከሆነ ስራ ላፈላልግለት ወይ ብሎ ሲጠይቀኝ ሰምቶ ነው እንዴ። ኧረ ማየ ለምን ትዋሻለሽ? እንደዛ አላለም እንዴ። አንተ ያልሰማውን አትቀለምድ። እስቲ ተነስ፣ የቤት ስራ ምናምን ካለ ስራ ተነሳ እስቲ። ተይ እንጂ አፋፉን አትበይው። ንገሬ፣ ምንድን ነው የተፈጠረው? ንገሬ። እቅፍ አድርጎ ሳማተና አንተ ዝጋት ዋሺ እንዴ። ምን ይላል? ሴትዮ ዝግ ያውራበት። ወይ ጉድ! ወይኔ ሰውዬው። እሺ ከዛስ ምን ሆነ? ከዛ አንተ ባለፈው ሰራተኛችንን ብርቄን እንዳረካት ከኋላ መቀመጫው አመጣ። አንተ እናት ልክ ናት። ተነስ፣ የቤት ስራ እንስራ። ጥናትም ምናምን ካለ አጥና። ተነስ። እነሱ የቲክቶክ ቪዲዮ እየሰሩ ነው። እሺ ይታሰብበት። ለማንኛውም የቆምኩበት ጠጋ ብሎ ፋዘሪ ለእርሶ የሚሆን ቆንጆ ቸርክ ያለ ያምራል፣ ለፍጥነትም ይረዳዎታል ሲለኝ ምን ላድርግ እኔም ቋቋ። ከዛ አንድ ገራጅ አባት መጀመሪያ አንድ ያልገባኝ ነገር ምንድነው እርሶ የተሰረቁ? ዊልቸር ነው። ዊልቸር? አዎ እግሬ ሜጀን። እሺ እነኚህ ሁለት ተጠርጣሪዎች ናቸው። ወሰደብኝ ያሉት ሰው እዚህ ውስጥ አለ? ይሄኛው ነው። የለም ይሄኛው ነው። እንዴ ፋዘር በደንብ አይቶ ይናገሩ እንጂ። ወይስ ያሳዝን። አባት እኛንም ግራ እያጋቡን እኮ ነው። ይሄ ነው በቃ። የማ የፖሊስ አባል ነው። አዎ
በቃ የመጨረሻዬ ነው። ትዳር ጥሩ እንዲሆን ባልም ሚስትም ጥረት ያደርጋሉ። ደስ ይላል። አሁን በተለይ ሚስቶች ጂም መስራት ጀምረዋል አይደለም? ሚስቶች እስቲ ጂም የምትሰሩ ሴቶች አላችሁ እዚህ ውስጥ? ጸጥ። ነገር ግን ብዙ ጊዜ ባሎች ሚስቶቻቸው ጂም ሄደው እንዲሰሩ አይፈቅዱ። ምክንያቱም ጂም ከሚያሰራ ወንድ ጋር ልትባልግብኝ ትችላለች ብሎ በመስጋት ነው። ልክ ነኝ አይደለም? አለች። ጂም የሚያሰሩ ወንዶች ግን የሰለጠኑ ባለሙያዎች ናቸው። የሚያሰሩት ነገር ብልግና አይደለም። ምናልባት ሚስት ሰውነቴን እቀንሳለሁ ብላ ጂም ገብታ ለውጡ ከጊዜም በኋላ ካልታየ የባሎች ምክንያት ትክክል ነው። የመጀመሪያ ወር ያያታል፣ አትቀንስም። ሁለተኛ ወር ያያታል፣ አትቀንስም። ሶስተኛ ወር ያው ነው። ምናልባት በአራት በአምስተኛ ወር ላይ ሊቀንስ ይችላል ለአንተ ያላት ፍቅር። ምክንያቱም አንተ ቦርጫ ብለህ ጂም ከሚያሰራ ወንድ ፍቅር ባይዛትም ከስፖርቱ ፍቅር ይዛታል። ምን አይነት ስፖርት ነው የምትወደው ወንድሜ? ምን ልበለው እያልኩ አይዞህ፣ ግራ ይግባ። ምን የምትፈልጉት ስፖርት ይጠራላችሁ። ምን የምትፈልጉት ስፖርት አለ? የምትወዱት ምን አይነት ስፖርት ደስ ይላል? ጂሙም ሆነ ከጂም ውጪ ሴት ሆነ ከጂሙ ነው የምፈልገው። እኔ ልደንግጥ፣ ችግር የለውም። እኔ እነግራቸዋለሁ። ኤባ ምን አይነት ስፖርት ደስ ይላል? ምን ዱዶ? ዱዶ ዱዶ ስፖርት ነው? ምንድን ነው ያለው? አላውቅም። አይገርማችሁ? ዛሬ ገና የማላውቀው ስፖርት። እኔ ሁሉንም አይነት ስፖርት አውቃለሁ። ዛሬ ነው ሀይ ስንት ልታውጪ ነው? 300 ብር ይቻላል እንዴ? ይቻላል። አንተ ስንት ልታወጣ ነው? እኔ 50 ሚሊዮን። በስምሽ ምን ላድርግልሽ? ማለት ቪት፣ አቶዝ፣ ቤት። መልካም ቀን። ለራስሽ ብዬ ነው። ቀረብሽ።